ሰዎች ላንተ መፍትሄ መሆን የማይችሉበት ብዙ ነገር አለ። ገንዘብ ላንተ መፍትሄ መሆን የማይችልበት ብዙ ነገር አለ። ዕውቀት ላንተ መፍትሄ መሆን የማይችልበት ብዙ ነገር አለ። እግዚአብሔር ግን መፍትሄ ሊሆን የማይችልበት ነገር የለም። ማንን ነው የምትወዱት? አብርሃምን ነው? ይስሐቅን ነው? ያዕቆብን ነው? ዳዊትን ነው? ኤልያስን ነው? ኤርሚያስን ነው? ኢየሱስን ነው? ሐዋርያው ጳውሎስን ነው? አንብቡ እስቲ እንዴት እንደሚጾሙ። ዳዊትማ በቃ ጾም ገድለኝ ነው የሚለው። ያውቃል፣ ፓወር እንዳለ ያውቃል። ሙሴ ዘጸአት 30:28 ላይ ለ40 ቀን ጾመ። ኢየሱስ ሉቃስ 4 ላይ 40 ቀን ጾመ። ዳንኤል በዳንኤል 10:2 ላይ 21 ቀን ጾሞ መልአክን ወደ ራሱ ጎተተ። መልአክ ነው መጥቶ የነገረው ድካምህን ሰተ ኃይል ሪተርን የምታገኝበት ነገር ጾም ብቻ ነው። ይሄው ድካሜ ብለህ ሰተ የእግዚአብሔርን ኃይል ይዘህ ደግሞ የምትወጣበት ዲቫይን ትራንዛክሽን ነው። ጾም የስጋን ኃይል ካንተ ላይ ይሰብራል። ገላትያ 5:17 ላይ ስጋ በመንፈስ ላይ እንደሚቃወም ይናገራል። ስጋህን ምግብ ስትከለክለው ዲዛይሩን በጠቅላላ አዘ ሴም ታይም ሸዳውን እንዲያደርግ ታደርገዋል። በቃ ዊክ ነዋ ስጋ። እዚህ የስጋ ዲዛይሮችን በጠቅላላ ዝም ታሰኛለህ። ምንድን ነው የሚለው? ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን